ሶ በመጀመሪያ ዳሉል ሀብ ላይ ለመጠቀም ሎጊን ማለት ይጠበቅባቸዋል። ሶ ላንጉጅ ፕሪፈር የምታደርጉት አማርኛ ከሆነ ኦሮምኛም ከሆነ ሁለቱንም ላንጉጆች እንደ ፕሪፈረንስ አብሮ አሟልቶ የያዘ ነው። ሶ በቀላሉ እነዚህን ላንጉጅ ፕሪፈረንሶች መጠቀም ትችላላችሁ። ለማስረዳት እንዲመቸኝ ግን እኔ እንግሊዝኛ እጠቀማለሁ። ሶ በመጀመሪያ ሳይን አፕ ነው የምንለው ምክንያቱም አዲስ ተመዝጋቢ ነን። በመቀጠል ክሬተር ከሆነን ክሬተር፣ ቢዝነስ ከሆነን ቢዝነስ የሚለውን ከመረጥን በኋላ ኢሜይልና ፓስወርዳችንን እናስገባለን። አለበለዛም ደግሞ እናደርጋለን ኮንቲኒው ዊዝ ጎግል እንላለን ማለት ነው። ሶ እኔ ይሄን ኦፕሽን እጠቀማለሁ። ሶ በቀላሉ ጎግልን ተጠቅሜ ሳይኒን ካደረግኩኝ በኋላ ወደዚህኛው ፔጅ ያመጣልኛል ማለት ነው። ሶ እዚህኛው ፔጅ ላይ ስትመጡ የተለያዩ አይነት ባውንቲዎች አሉ። ሶ እነዚህ ባውንቲዎች መካከል አንዱ ላይክ ማስታወቂያ ሰርታችሁ በዛ ማስታወቂያ እንድትከፈሉ ለምሳሌ ፋኖስቴክ ወይም ደግሞ ሚሻሽቱን ብንወስድ ባውንቲ ምን ያህል ጊዜ ቀረው፣ በጀቷ ምን ያህል ነው፣ ምን ያህል ኢንፍሉዌንሰር ይሳተፋል፣ በአንድ ቪዲዮ ደግሞ እስከ 1000 እንደሚከፍል፣ ከስር ደግሞ ሪኳየርመንቶቹን 10000 ፎሎወር እንዲሁም ደግሞ የተለያዩ 10000 ቪዎች እንዲሁም ነው ከዛው 3% ኢንጌጅመንት ማለት 300 ላይክ ተደምሮ ወይ ኮሜንት ወይ ላይክ ምናምን መኖር መቻል አለበት። ወረድ ስትሉ ዳሽቦርድ ነው። ይሄ እናንተ ዳሽቦርድ ነው። ምን ያህል ብር እንደሰራችሁ ማየት ትችላላችሁ። ሬቲንጋችሁን፣ ምን ያህል ባውንቲ እንደተሳተፋችሁ፣ ያሉትን እንትኖች ባውንቲዎች ሪኮማንድ የሚደረጉት ለእናንተ ማለት ነው። ፕላስ ደግሞ የተሳተፋችኋቸው ያስገባችኋቸው፣ ካንስል ከተደረገባችሁ፣ ኮምፕሊት ከተደረገ፣ አፕሮቭ ከተደረገ እንዲሁም ደግሞ ባውንቲስ ላይ ባውንቲዎቹን ብቻ ያለቀ ባውንቲ ምን ያህል አላችሁ ማለትም የተሳተፋችሁበት ቪዲዮ ሰብሚት ያደረጋችሁበት ኢን ፕሮግረስ የሆነው የትኛው ነው፣ ኮምፕሊትድ የሆነው ምን ያህል ነው፣ ምን ያህል አርን አድርጋችኋል ብሎም ማየት ትችላላችሁ። እዚህ ጋር አርኒንጋችሁን ማየት የምትችሉበት ሁኔታ አለ። በዚህ የትኛው ወር ብዙ ብር ሰርታችኋል የሚለውን ማየት ማረጋገጥ ትችላላችሁ። እንዲሁም ፔይአውት የተከፈላችሁ የትኛው ነው፣ ምን አይነት ላይ ስቴፕ ላይ ነው የሚለውን ማወቅ የምትችሉበት ነው። እና ቶፕ ክሬተሮቹ እነማን ናቸው ከረንት ላይ ያሉት፣ ፕላስ ደግሞ ፕሮፋይላችሁን ማስተካከል፣ ፎቶ ማስተካከል እንዲሁም ደግሞ የተለያዩ ትረስታችሁ ሊጨምር የሚችሉ ሊንኮችን መጨመር የምትችሉበት ሁኔታ አለ ማለት ነው። ሶ አንድ ባውንቲ ላይ ለመሳተፍ የግድ ቲክቶካችሁን ኮኔክት ማድረግ አለባችሁ። ሶ ቲክቶካችሁን ኮኔክት ማድረጋችሁን እንዳትረሱ። ዳይሬክት ኮኔክሽን ወይም ደግሞ እንደዚህ ያላችሁን ኢንፎርሜሽን አስገብታችሁ ኮኔክት ማድረግ ትችላላችሁ። ሶ ይሄን ይመስላል። ማንኛውም አይነት ጥያቄ ካላችሁ ከስር ኮሜንት ሴክሽን ላይ አስቀምጡልን። ዌልካም ቱ ዳሉል ሀብ።